በጣም ብዙ የደረቁ አጥንቶች ወደ ሞሉበት ሸለቆ ነው አለ። አስቡት እንግዲህ የሞተ ሰው ያለበት አካባቢ የሚኖረው ጸጥታ፣ ጨለማው። ይሄ ደግሞ የሞቱ አይደሉም፣ ከመሞት አልፈዋል። የቆዩ ብቻ አይደሉም፣ ስጋቸው ፈራርሷል። እሱ ብቻ አይደለም፣ የተበታተነ አጥንት ነው ያለ። በጣም የተዘበራረቀ እጅግ ብዙ አጥንት ያለበት ሸለቆ እግዚአብሔር ወሰደኝ ይላል እና ሕዝቅኤል ዞር ዞር እያለ አየ። ዞር ዞር እያለ ሲያይ እግዚአብሔር ጠየቀው፣ የሰው ልጅ ሆይ አለው። አቤት ሲል እነዚህ አጥንቶች በሕይወት ይኖራሉን አለው። ሕዝቅኤል እግዚአብሔርን መጠየቅ ያለበትን ጥያቄ እግዚአብሔር ሕዝቅኤልን ጠየቀው። ሕዝቅኤል ነበር እኮ መጠየቅ ያለበት እነዚህ አጥንቶች በሕይወት ይኖራሉን ብሎ መጠየቅ ነበረበት። እግዚአብሔር ቀድሞ ጀመረ። እነዚህ አጥንቶች በሕይወት ይኖራሉን ሲለው እኛ ብንሆን ለሚያምን ሁሉ ይቻላል ምን። ሕዝቅኤልስ ጌታ እግዚአብሔር ሆይ አንተ ታውቃለህ። እንደዚህ አይነት ልምምድ ተለማምዶ አያቅም። የሞተ ሲነሳ ባይኑ አይቶ አያቅም። እንኳን የደረቀ አጥንት ተሰብስቦ ሰራዊት ሲሆን እኔ አላቅም አለው። እኔ አላቅም ጌታ እግዚአብሔር ሆይ አለው አንተ ታውቃለህ። እንግዲያው የሰው ልጅ ሆይ አንተ ታውቃለህ ሲለው እግዚአብሔር ላይ ወደቀ። ሰውየው እግዚአብሔር ላይ ተደገፈ። እንግዲያው አለው ለኔ ከሰጠኝ የሰው ልጅ ሆይ ቁም አለው። በእነዚህ የደረቁ አጥንቶች ላይ ትንቢት ተናገር። ሊትራሊ የደረቀ አጥንት ላይ ትንቢት መናገር ከባድ ነው። የተበላሸ ነገር ላይ መናገርም ይከብዳል። እንኳን የትኛው የማን እጅ እንደሆነ እኮ አታውቀውም። ምኑን ከምኑ ነው የምትሰካካው? በተንተን ያለ አጥንት ላይ ተናገር አለው። አንተ ታውቃለህ ብሏል። ተናገር ሲል እሺ አለ። በል እንግዲህ ተናገር አለው። ምን ልበል አለው። እናንተ የደረቋቸው አጥንቶች ሆይ ስሙ። ደጋግመን ስለሰማን እንጂ ይሄን ቃል ይገባል? አስረዱኝ። ወይም የደረቀ አጥንት እንዴት ነው አፕሮች የምታደርገው? ጆሮ እኮ የለም አጥንት ነው። ጆሮ እኮ እኮ ብራዘር እንትን ነው፣ ቀጠን ያለ ስጋ የለውም እኮ ጆሮ። ሰውየው የራስ ቅል ባዶ ቁጭ ያለ ቅል እኮ ነው። ቁጭ ያለ አልቆ ከተገደሉ ቆይተዋል ይላል እኮ። እንደውም አንዳንዶች ምን ይላሉ? ዱራ ሜዳ ላይ ናቡከደነጾር የፈጃቸው አጥንቶች ነበሩ። ብዙ ሰው ስለገደለ በፊገራቲቭሊ በዛ አይነት ነው እግዚአብሔር እየተናገረ ያለው ይላሉ። ትዝ ይላችኋል? ዱራ ሜዳ ላይ ጣዖት አቆሙ ነበረ። ለዚህ ምስል ስገዱ ምናምን ያለበት። ለአጥንት ተናገር ሲለው እሺ አለ። ምን ልበል? ተናገር። እናንተ የደረቃችሁ በእውነት እንዲህ በሕይወት ላለ ሰው መናገር ከባድ። የብሉይ ኪዳን አገልግሎት ግን እንኳን ከመስቀሉ ኋላ እኮ መጣን። የድሮ እኮ ምንም እኮ አይሆንም፣ አይገባም ለሰው። እናንተ የደረቃችሁ አጥንቶች ሆይ አለ። አሜን የሚል የለም፣ አቤት የሚል የለም፣ ጸጥ ብለዋል። ይቀጥላል። አሁን እኮ ነው የሚቀጥለው። ስለምስቁ ነው። አሜን ትላላችሁ ትስቃላችሁ እንጂ እንዴ ወደ ጌታ ሄዱ እዚሁኑ ምን አውቃለሁ። አሁን ጸጥ ብላችሁ ብታይ ሰው እኮ ዝም ካልከው በ5 ደቂቃ እኮ ያልቃል። ምንም ነገር ምራቅ ያልቃል፣ ግማሽ ሊትሮ ያልቃል፣ ሁሉም ነገር ነው የሚያልቀው። ጸጥ ካለ ምላሽ ካለ እኮ ነው የምትቀጥለው። ኢነርጂ የሚሰጥ እኮ ከዛ ጋር ያለው መመለሻው ነው። ጸጥ ብለዋል። የእግዚአብሔርን ቃል ስሙ በሕይወት ትኖራላችሁ ብሏቸው ሌላ እስኪለው ቀጥሎ ደግሞ የሚለው ራሱ ነው። እስኪለው ሊጠብቅ ሲል ድምፅ ሰማዋል። የእግዚአብሔር አይደለም ድምፁ፣ አጥንቶቹ እሱ እግዚአብሔር ሊሰማ ሲል ከኋላው የደረቀ አጥንት የሞላበት ሸለቆ ተተራመሰ። እጅ የተገነጠለበት ቦታ እየፈለገ ማለት ነው ሲሄድ። እኔ መሳል አልችልም። ጥቅስ እንደሆነ አታስቡ። እስቲ ሪል አርጉት። እስቲ ሪል አርጉ። እስቲ ኑሩ። እስቲ ዛማሉ። እስቲ ዝቄሉ እናንተ ከኋላ አጥንት ቢሄድ ቀጥላ ተነብይም ቀጥለ አይመጣልህም ይላል። ከኋላው ድምፅ ሰማው ይልና አጥንት ከአጥንት ኦ ማይ ጋድ ቆሞ ማየት ጀመረ። ከር ብሎ ሄዶ ስክት ተሰካኩ። ቀጥል አለው። ዋናውን አርጓል። ከዚህ በኋላ ቀላል። ኦልሬዲ አጥንቱ ተገጣጥሞ ጭንቅላት መልክ ምናምን የሌላቸው እንጂ ቦታውን ይዟል። እከሌ ማለት ነው የሚከብደው። ከዛ ቀጥል አለው። ምን ልበል አለው። ለጅማት ትንቢት ተናገር አለው። እኔ እኮ እኛ ዝም ብለን እኮ ነው የምንታከመው። ሕዝቅኤል እኮ እየተናገረ ጅማት ይላል። ለጅማት ተናገር እላያቸው ላይ እዘረጋዋለሁ አለው። አሁን መገጣጠም አንድ ነገር ነው። ጅማት እኮ ሰስቴን እንዲያደርግ ነው አይደል? አሁን የተገጣጠመው ሰው ይቆም ብትለው አይቆምም፣ ይወድቃል፣ ይፈርሳል። አልተያያዘማ። እንዲያያዝ ነው፣ ሰስቴን እንዲያደርግ ነው፣ እንዲቆይ ነው፣ እድሜ እንዲኖረው ጅማት አድርግበት አለው። ጅማት ሆይ አለ። እንደገና ተናገረ ጅማት በላያቸው ላይ። ከዛስ ለስጋ ደግሞ አለው አወጣባችኋለሁ በላለው። አሁን ፎርም ነው ስጋ ቦታው ላይ ሲመጣ ማን እንደሆነ ታውቀዋል። መልኩ ይመጣል። ፎርም ነው፣ ስትራክቸር ነው፣ ኤኮን ማለት ነው፣ ቅርጽ ያለው ትክክለኛ መልክ። ለስጋ ተናገር ሲለው ስጋ ሆይ በላያቸው ላይ ውጣ። ስጋ ውጣ ይባላል። እኔ ግባ አላለም። ስጋ ውጣ ሲል በላያቸው ላይ ስጋ አደረገ። ተሰካክተው አለቁ። እነ እከሌ ናቸው፣ ግን ስቲል በህይወት የሉም፣ ሬሳ ነው ማለት። አሁን ደግሞ አለው ለንፋስ አለው። ሊትራሊ ዊንድ በህይወት አያኖርም። ሯ የሚለው ቃል ስፒሪትም ነው። ሰዎቹ መንፈስ ምናምን ብዙ አያውቁ፣ ንፋስ ምናምን ነው የሚያውቁት። እግዚአብሔር አንድ እግዚአብሔር ነው። በጣም ከባድ ነገር ነው መንፈስ። አሁን እኛ እኮ 66 መጽሐፍ ያለቀ ቴዎሎጂ ይዘን ነው
መንፈስ ምናን እያልን የምናወራው እነሱ ገና እኮ እየጻፉ ነው። ገና አልጻፈውም እኮ እየኖረ ነው። ከዚህ በኋላ ነው የሚጽፈው። ገና ለንፋስ አሉ በአውዱ ነው። እሺ አለው ከአራቱም ንፋሳት ላይ ና በለው አለው። ተዛ እነሱ ውስጥ ግባ በለው በህይወት ይኖራሉ። ንፋስ ማንንም በህይወት አያኖርም። አድቫንስድ ነው። ጠራ ይላል የሞቱት ሰዎች ተኝተዋል። መጥቶ ገባ በላያቸው ላይ በህይወትም ኖሩ ይልና ሰራዊት ሆነው ቆሙ። ቃል በቃል ግልጽ ነው አይደል? ክፍሉ በምርኮ ምድር 70 ዓመት የተቀመጡ የእስራኤል ህዝብ ወደ አባቶቹ ሀገር እንደሚመለስ እግዚአብሔር ሪስቶር እንደሚያደርጋቸው እየተናገረ ነው። በእነሱ ዘመን በዛ የሕዝቅኤል ኦዲየንስ የሕዝቅኤል አድማጭ ምርኮ ሀገር ላለ ኮቦሮንዝ አካባቢ ላሉ በጣም ለሚሰቃዩ እንደነ ዳንኤል ቤተመንግስት ምናምን ለማያውቁ በጣም እየተሰቃዩ ላሉ ምርኮኞች እግዚአብሔር ተስፋ እየሰጠ ነው። ወደ አባቶቻችሁ ሀገር ትመለሳላችሁ ነው። ከተቀጠቀጣችሁ፣ ከደረቃችሁ፣ ከተገደላችሁ ቆይታችኋል እያላቸው ነው። ስዕላዊ በሆነ መንገድ እንዲገባቸው አረገ። ቃል በቃል ትንቢቱ አልተፈጸመም። ወደ አባቶቻቸው ሀገር ተመለሱ እንጂ ከሞት አልተነሱም። እግዚአብሔር ግን ያለ ምንድነው? መቃብር ከፍታለሁ አለ። መቃብር ከፍታለሁ ማለት ከባቢሎን ወደ ይሁዳ ትመለሳለህ ማለት ብቻ አይደለም። ሊትራሊ እግዚአብሔር መቃብር ከፍታለሁ ነው ያለው። ትንቢቱ መሲያኒክ ነው። ትንቢቱ ሪዘሬክሽንም ነው። መቃብር ከፍታለሁ አለ። የሞተ አስነሳለሁ አለ። ደግሞ አንድ የሞተ አይደለም አስነሳለሁ፣ አገር ይነሳል አለ። ህዝብ ከመቃብር ይወጣል አለ። ስለ ትንሣኤ ያወራ እግዚአብሔር ቆሞ ሕዝቅኤልም አሁን እኛ እዚህ ጋር ቆመን በምናወራበት መጠን ይረዳል ብዬ እኔ አላምንም። ምክንያቱም ጴጥሮስ ሲነግረን ስለዚህ ጉዳይ ትንቢት የተናገሩ ነቢያት ነገሩን እግዚአብሔር በምን አይነት ሁኔታና መቼ ሊያደርገው እንደሚችል እየመረመሩ ምን አይነት ነገር ድንግል ትጸንሳለች ብሎ ተናግሯል እኮ። ወደ ቤት ሄዱ። ምን ማለት ነው? ጸንሳ አታውቅማ? እንዴት ነው የምትጸንሰው? ስለሚናገሩት ነገር ሙሉ ፒክቸር የላቸውም። እግዚአብሔር ስላለ የማመናቸው ልክ ያናገራቸዋል እንጂ አንደርስታንዲንጋቸው አይፈቅድም፣ ኪዳኑም አይፈቅድም። ከሞት መነሳት የሚባል ነገር አያውቁም። እግዚአብሔር አንድ ሰው አስነሳለሁ አይደለም ያለው፣ ሰራዊት ይወጣል አለ ከመቃብር። መቃብር ከፍቼ ህዝብ ነው የማወጣው አለ። ሊትራሊ እግዚአብሔር እኮ መቃብር ከፈተ። ሊትራሊ እግዚአብሔር መቃብር ከፈተ። መቃብር ከፈተ ማለት የሞት አስነሳ ማለት አይደለም። ትንሣኤ ያረገ ጸልየለት የተነሳው ሰው እኮ ተመልሶ ይሞታል። እግዚአብሔር እያወራ ያለው እኮ ሪዘሬክሽን እኮ ነው። አሁን ሪሰሲቴሽን አይደለም፣ እየቀሰቀሰ ሳይሆን እያስነሳ ነው። አለመሞትን እያወራ ነው እግዚአብሔር። ትንሣኤ አረጋለሁ አለ። ሊትራል ነው እግዚአብሔር ሲያወራ፣ እየዋሻ አይደለም፣ በስዕል እያስረዳ አይደለም፣ እውነቱን ነው። መቃብር ከፍታለሁ ሲል ሕዝቅኤል እንዲህ አለ፣ መቃብራችሁን በከፈትኩ ጊዜ። ይሄ ትንቢት በባቢሎን ላለ ምርኮኛ ብቻ ሳይሆን ሀሎት አማኑኤል ቁጭ ላለ ለእኔ አይነቱ ሰው ነው። ፉልፊልመንቱን ያገኘው ኢየሱስ ላይ ነው። ሊትራሊ እግዚአብሔር መቃብር ከፈተ።